በሰው ልጅ አእምሮ ይህ ይሆናል ተብሎ ያልታቀደ በደል ያልታሰበ ስቃይ ምን ያደርጋል እዚያ ደም የሞላው ሚስማር በኢየሱስ መዳፍ ላይ ያንን ያለም መድህን የሾህ አክሊል ደፍቶ ስታዩ ባናቱ ለፈጠራት አምላክ ለልጇ ምትራራው ድንግል ወላዲቱ ግርፋቱን ስታይ ምን አለች እናቱ? ከሄሮድስ አምልጣ ከሞት ልትደብቀው የሕይወትን ውሃ ብዙ እንዳላለፈች እንዳልተሰደደች በግብጽ በረሃ ከሰቃዮች ውጭ ማንም አይቀበል የስቅለት ፍርድህን እንኳን ሰው ቀርቶ ተፈጥሮም ታውቃለች ንጹህ መሆንህን ብላ አንጎራጎረች። ማምላክ ምን አለች? 33 ዓመት ጠንቅቃ ታውቃለች ማርያም ደግናት እውነትም ፈራጅም በቀራንዮ ላይ ስለተሰቀለ ላንተ ንጹህነት አትለምንም ፍትህ። ያው ስንከተልህ ወንጌልህ አክርሞን ስንቱን አስተዋል ነው እንዲያው በዚያ ሰሞን ያ ጴጥሮስ በፊት እስከ መጨረሻው ካንተ ጋር ለመሆን ላለመተው ምሎ የመከራው ጊዜ ሸምጥጦ ሲክድ አላውቀውም ብሎ የመጻጉ ስራ ያን ሁሉ ስቃይን ለሻረለት አምላክ ምንም ያላሳየው የሐዘን ቃል ቅንጣት ይሃል በቃ ብሎ ወዳጀ ነው ባለው አምኖ ባስከተለው በይሁዳ ግብር በመሳም መቀጣት ዓርብ ዕለት ሕመም ነው፣ ዓርብ ዕለት ስቃይ ነው። መከራው ሲበዛ የፀሐይን ብርሃን ጨለማ ከልሏት በለቅሶ ባዘኗ እንዳትከተለው ወላዲት አምላክን የአይሁድ ወታደሮች ተመለሽ ሲሏት አይቫን ሲፈተቱ ከዋክብት ሲረግፉ ጨረቃም ደም ስትለብስ ዓርብ 6 ሰዓት ማርያም መስቀሉ ስር አንድ ንጹህን ሰው እንዴት ይበደላል እያለች ስታለቅስ ያ ዕለት ስቃይ ነው፣ ያ ዕለት ሕመም ነው። ከጊዜ ሰሌዳ መሃል አንድ ብለን ያን ቀን ብንቆጥረው በሕመም የቁጥር ልኬት ዓርብ ዕለት እልፍ ዘመን ነው። ዓርብ ዕለት ስቃይ ነው፣ ዓርብ ዕለት ሕመም ነው።